الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وبعد. الأصل الثاني والثانيው መሰረታዊ السنة እንግዲህ أصول الثلاثة ሁለተኛው መሰረት አንደኛው መሰረት ተመልክተናል። አሁን ያለነው ሁለተኛው መሰረት ላይ ነው። አንደኛው መሰረት ምን ማዕሪፈት العبد ربه ወይም ዲናችንን ስለ ጌታችን ስለማወቅ ጉዳይ ነበር ስንመለከት የነበረው። አሁን ደግሞ ማዕሪፈቱ ዲን እስልምና ሃይማኖት ምንድን ነው የሚለውን ነገር ማወቅ የሚለውን ነው የምንመለከተው። الأصل الثاني ሁለተኛው መሰረት ማዕሪፈቱ ማወቅ ነው። ዲን الإسلام እስልምና ሃይማኖት ዲን ሃይማኖት መንገድ ማለት ነው። ሰዎች የሚከተሉት በእምነት ደረጃ የሚከተሉት ሁሉ ዲን ይባላል። ስለዚህ ዲን الإسلام ሲባል እስልምና ሃይማኖት ማለት ነው። በሃይማኖት በኩል እስልምና ሃይማኖት የሚባለውን ማወቅ እስልምና የሚባለውን ማወቅ ማለት ነው። እስልምና ማለት እንግዲህ ቢልአድለቲ በማስረጃ ይላል። ኢስላም ማለት ይላል ወሁወ እሱኮ አልኢስቲስላም ሊላህ ኢስላም ማለት አንድ ሰው ሙስሊም ሆነ ሲባል ምን ማለት ነው ያመጣልናል። ሁወ ኢስላም ብሎ ማለት ትርጉሙ ፍቺው ኢስቲስላም እጅ መስጠት እጅ መስጠት ታዛዥ ነው። ለማን ነው? ሊላህ ለአላህ ሱብሓነሁ ወተዓላ። እጅ የሚሰጠው በምን መልኩ ነው? ቢተውሂድ አምልኮትን ለሱ በማድረግ በመነጠል ከሌላ ከሚመለኩ ተመላኪዎች ሁሉ እሱን ለብቻ በመነጠል አላህን ማምለክ ምን ይሆናል? ኢስላም ሰውየው ሙስሊም ሆነ ሲባል አላህን ብቻ ሊያመልክ ገባ ማለት ነው። ለኢስላም ሙስሊም ሆነ ሲባል ሰውየው አላህን ለብቻ አመለከ ማለት ነው እንጂ አንዳንድ ጊዜ ምን አለ ሰውየው ኩፍር ውስጥ ያለው ጨለማ ውስጥ ነው። ኩፍር ጨለማ ነው። ከዛ ላኢላሀ ኢለላህ ብለው ጎትጉቶ ያመጡታል። ላኢላሀ ኢለላህ ባፉ ይላል። ከዛ ከምን መጣ? ከዛ ከጨለማ ቤት ወደ ደግሞ ወደ ሌላ በኋላ ጨለማ ያስገቡታል። ይህ ሽርክ የሚሰራበት ቦታ አይደለም። ያ እስላም አይደለም። ሰውየው ያን እስላም ማለት ያለው ዑለማዎች ሲናገሩ አንድ ሰው ወደ ተውሂድ ሲጣራ መጀመሪያ አፍለት ጣዖት ማለት ምን እንደሆነ ከአላህ ውጭ የሚመለክ አማልክቶች ማለት ምን እንደሆኑ ልናስረዳው አውቆ አምኖበት ነው ተፈለገ። አይ እንዳይደነግጥ ተብሎ የሚባል ነገር የለም። ለምን ረሱል ሰለላሁ ዐለይሂ ወሰለም እና ሰሃባዎች ዳዕዋ ሲያደርጉ የነበሩት መጀመሪያ ጣዖቶችን እንዲርቁ በመምከር ነው። ግልጽ ነው። ጣዖቶችን እንዲርቁ በመምከር ነው። ያንን ሳይመከር ሰውየው ከላይ ብቻ ላይ ዳና በል ችግር የለውም ሌላ ይፈቀድልሃል ሲመጣ ራሱ ከሱ ይተዋል የሚባል ነገር የለም። ዲን الإسلام ወል ኢስቲስላም ኢስላም ማለት ኢስቲስላም ለምን እጅን ሙሉ ለሙሉ ለአላህ መስጠት። ያ ማለት ምንድነው? ታዛዥነቱ አምልኮትነቱ ለአላህ ብቻ ሊያደርግ ታዛዥነቱ ለአላህ አምልኮትነቱ ለአላህ ሊሰጥ ከአምልኮቶች ሁሉ ሊነጥለው ይሄንን አስቡ። በዚህ ሀሳብ ውስጥ መሆን አለበት መጣት ያለበት። ወልኢንቂያዱ መስታት ሲባል ተጎታች መሆኑ ለሁ ለአላህ ቢጣዓቲ እሱን በመታዘዝ በትእዛዙ ለሚለው ነገር እሺ ማለት ነው። እምቢታ የሚባል ነገር የለም ማለት ነው። ወልኢንቂያዱ መስታብ ነው። ለሁ ለአላህ ቢጣዓቲ እሱን በመታዘዝ የኢስላም ፍቺ ይሄ ነው። አሁንም አላለቀም። ወልበራአቱ መጥራት ሚነ ሽርኪ ከሽርክና ወአህሊሂ ከሽርክ ባለቤቶች ከሙሽሪኮች መጥራት። ይሄንን ካላሟላ ሰውየው ሙስሊም አይደለም። ኢስላም ውስጥ ገብቷል አይባልም። ምን ካላደረገ? አምልኮትን ሙሉ ለሙሉ ለአላህ ካልሰጠ፣ ለአላህ ታዛዥ ካልሆነ፣ ከሽርክና ከሙሽሪኮች ካራቀ ሙስሊም አይደለም ማለት ነው። ስለዚህ አንድ ሰው ሙስሊም የሚባለው ማዕረግ ሊሰጠው እነዚህ መስፈርቶችን ሊያሟላ ግድ ነው። እነዚህ መስፈርቶችን ሊያሟላ ግድ ነው። ተውሂድን ለአላህ ማድረግ፣ እሱን ብቻ በአምልኮት መነገር፣ ሁለተኛ ለእሱ ተሳቢ መሆን፣ ሶስተኛ ከሽርክና ከሙሽሪኮች መጥራት። ከሽርክ ሲባል ከምንድን ነው? ከሚመለኩት ሁሉ ከአላህ ውጪ ከሚመለኩት ሁሉ መጥራት አለበት። ጅንም ይሁን መቃብርም ይሁን ጣዖትም ይሁን ድንጋይም ይሁን መላኢካም ይሁን ነቢይም ይሁን ከአላህ ውጪ ከሚመለክ ሁሉ መጥራት አለበት። መጥላት መራቅ አለበት። ወአህሊሂ እነዛ ጅኖችን ከሚያመልኩ ሰዎች፣ ወልዮችን ከሚያመልኩ፣ ነቢያቶችን ከሚያመልኩ፣ ሽርክ ከሚያጨማልቁ ሰዎች ሁሉ መራቅ አለበት። እነሱ ሊያከፍራቸውና ሊጠላቸው ግዴታ ነው። ለምን? አላህ ሱብሓነሁ ወተዓላ
መንገዱን ከተከተላለች ማለት ነው። ለዚህ ማስረጃ የነቢዩላህ ኢብራሂም ታሪክ አላህ በቁርአን ሲናገር ቀድ ካነት ለኩም ኡስወቱን ሐሰነቱን ፊ ኢብራሂመ ወለዚነ ማዐሁ ኢዝ ቃሉ ሊቀውሚሂም ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ከፈርና ቢኩም ወበዳ በይነና ወበይነኩም አልዐዳወቱ ወልበግዳኡ አበደን ሐታ ትኡሚኑ ቢላሂ ወሕደህ። ይሄ ብዙ ጊዜ ሰምተነዋል። በዳዕዋ ሲነገራል፣ ተግባር ላይ ግን ዜሮ ሆኖ ሰው ማለት ነው። እና አንድ ሰው ከሙሽሪኮች ርቋል፣ ከሽርክ ርቋል የሚባል መቼም ይሄን ይሰማል። ልክ ኢብራሂም ከሙሽሪኮች እንደጠራው ኢና ቡራአኡ ሚንኩም ያላቸው ኢብራሂምና የኢብራሂም መንገድ የተከተሉ ነቢያቶች ምንድን ያሉት? እኛ ከእናንተ የራቅን ነን። መጀመሪያ ጣዖቶችን አላስቀደም፣ ሰዎች አስቀደም። ከእናንተ የጠራንን፣ በእኛና በእናንተ መካከል ጠላትነት ነገሰ፣ ጥላቻም ተመቷል እና እኛ እንጠላችኋለን፣ ከልባችንም በተግባር አንወዳችሁ። ስለዚህ ይሄ እስከመቼ ድረስ ነው? አላህ ሐታ ተؤمኑ ቢላሂ አበደን ዘለዓለም ይሄ ነገር ጠላቶችንን በአላህ ብቻ እስከምታምኑ ድረስ ጥላቸው ለማን ሆነ? ለአላህ ሱብሓነሁ ወተዓላ። አላህን ያመለኩ ቀን ከሽርክ የራቁ ቀን ወንድሞቹ ሊያደርጋቸውና ሊወዳቸው ያን እስካላደረጉ ጊዜ ድረስ ማናቸውም ከነሱ ወዳጅ ላይሆኑ ማለት ነው። ከነሱ ጠርቶ ነገራቸው ማለት ነው። ወሁወ ይህ እንግዲህ ኢስላም ሰላስ መራቲብ 3 ደረጃዎች አሉት። እስልምና 3 ደረጃዎች አሉት። አልእስላም አንደኛው እስልምና ራሱ ነው። ሁለተኛ ኢማን ነው። ሶስተኛ ኢህሳን። እነዚህ 3ቱ የኢስላም ደረጃዎቹ ናቸው። ዋናው ደረጃ ኢስላም ነው ራሱ። ቀጥሎ ያለው ደረጃ ምንድነው? ኢማን ነው። ሶስተኛ ደረጃ ያለው ኢህሳን ነው። ወኩሉ መርተበት እያንዳንዱ ደግሞ ደረጃዎች ለሃ አርካን የራሳቸው የሆነ ማዕዘናቶች አሏቸው። እያንዳንዱ ደረጃዎች ኢስላም የራሱ ደረጃ ማዕዘኖች አሉት። ኢማን የራሱ ማዕዘኖች አሉት። ኢህሳን የራሱ ማዕዘኖች አሉት። በአርካኑ ኢስላም ምሳሌ የእስልምና ማዕዘን ስንት ናቸው? 5 ናቸው። ይሄ ህፃናት ሁሉ ይመልሰዋል። ህፃናት ሁሉ ይመልሰዋል። ችግሩ ውስጥ ያለውን ጥልቅ ሀሳብን አለመረዳት ነው። ውስጥ ያለውን ሀሳብ አለመረዳት እንጂ በዛሂሩ ሁሉም አንብቦታል፣ በጭንቅላቱ ሸምድዶታል ማለት ነው። እንግዲህ የእስልምና ማዕዘኖች 5 ናቸው ስንል አንደኛው ሸሃደቱን አላ ኢላሃ ኢለላህ። ሸሃዳ ማለት ምንድን ነው? አንድ ሰው ሸሃዳ መሰከረ ሲባል ምስክርነት በእውቀት ላይ የተመሰረተ መሆን አለበት። ያለ እውቀት ምስክርነት የለም። እሺ አንድ ሰው ተጠርቶ ስላላየው ውስጥ ስላለ ቤት ውስጥ ይታሪ የሆነ ነገር ተቀምጦ ስላላየው ነገር ሰዎች መጥተው እዚህ ውስጥ እንትን አለ ብለን መስክር ይባላል። ሳያይ ዝም ብሎ ይመሰክራል? ማንም ሰው አይደለም። ሳያይ አይመሰክርም። ሳያውቅ ምን እንዳለ መጀመሪያ ታወቁ መጀመሪያ ለወቅ ነው አይደለም። አሁንም ተውሂድ ምስክርነት ያስፈልገዋል፣ እውቀት ያስፈልገዋል። ላኢላሃ ኢለላህ የምትለው ለመመስከር ሰውዬው እውቀት ያስፈልገዋል አይደለም። እውቀት፣ የቂን፣ እንደዚሁም ደግሞ ኢኽላስ፣ እነዚህ 3ቶቹ መምጣት አለባቸው። እውቀትና ማረጋገጥ፣ ከዛ ደግሞ ለአላህ ማጥራት፣ እነዚህ 3ቱን ይዞ መምጣት አለባቸው። ሸሃዳ ሲያደርግ ሸሃደቱ መመስከር ነው። አላ ኢላሃ ኢለላህ ከአላህ ውጭ ሌላ የሚመለክ ነገር የለም ብለው ሊመሰክር ነው። ወአነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ መሆናቸው ሊመሰክር ነው። ለዚህ ነው ሸሃዳ በሐቅ ላይ አውቆ መሆን ያለበት ያለው ማስረጃ አለ። አላህ ሱብሓነሁ ወተዓላ በቁርአን ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን፣ በሐቅ የመሰከሩ ሰዎች ሲቀሩ እነሱ የሚያውቁ ሆነው ሲመሰክሩ ያ የሚመሰክሩበትን የምስክር ቃል ምን እንደያዘና ፍቹን ትርጉሙን የሚያውቁ ሆነው የመሰከሩ ሰዎች ሲቀሩ ሌላው ጥመቶች ናቸው ይላል። ስለዚህ ምስክር ስንመሰክር ላኢላሃ ኢለላህ ሲባል ማዕናው ማወቅ አለበት። የሚያፈርሱ ነገር ማወቅ አለበት። ይዛ የመጣችን ውስጥ ሀሳቧን ማወቅ አለበት አለ ሰው። ዝም ብሎ ብቻ ስለገባ አጃጭቶ ብቻ አላሁ አክበር ተብሎ ሙስሊም ሊባል አይቻልም ማለት ነው። ሌላ ወኢቃም ሶላት ሶላት ማቆም ነው። ወኢታኢ ዘካት ሶላት ማቆም ሲባል ሙሉ ለሙሉ በተግባር ሶላት ማቆም ሲባል መስገድና ማቆም ይልታል። መስገድ ሲባል ማቆም ሲሉ ዑለማዎች ሲናገሩ ሁሉም ሹሩጧን ሩክኖቿን በማሟላት መስገድ ነው ይላሉ። ያን እንግዲህ ሶላት ማቆም ይላል አላህ ረሱል ሰለላሁ ዐለይሂ ወሰለም። ወኢታኢ ዘካት ዘካት መስጠት ነው። ወሶሙ ረመዳን መጾም ነው። ወሐጅ በይቲ የአላህ ቤት መጎብኘት ነው። አልሐራም የተከበረውን የቦታ ማለት ነው። ከአባ ሂዶ መጎብኘት ወይ መዘየር። ይሄ ምንድን ነው? ከእስልምና ማዕዘን አንዱ ነው። ፈደሊል ሸሃደቲ ቀውሉሁ ተዓላ የሸሃዳ የዚህ እንግዲህ አንድ ሰው መመስከር እንዳለበት አውቆ መመስከር እንዳለበት ምን አላህ ሱብሓነሁ ወተዓላ ምን ይላል? በዚህ ማስረጃ ማለት ነው ሸሂደ አላሁ አላህ እኮ መሰከረ።
እነሆ ላኢላሃ ጌታ የለም ብሎ ኢላሁ ከሱ ውጪ እዚህ ጋር ቃኢምን ቢልቅስት የምትለው ትመጣለች ያለው ሸሂደ አላሁ ያለው ላኢላሃ ኢለላሁ ቃኢምን ቢልቅስት የምትለው ቃል ለአላህ ናት የምትመለሰው። አላህ በሐቅ ላይ በእውነታ የቆመ ሆኖ በሐቅ ላይ የሚያስተባብል ሆኖ አላህ ስብሓነሁ ወተዓላ መሰከረ። ፍትሃዊ ሆኖ በሐቅ ሳያዳላ በእውነት አላህ ስብሓነሁ ወተዓላ ፍትሃዊ ሆኖ መሰከረ ማለት ነው። እሱም ብሎ የመሰከረው እነሁ ላኢላሃ ኢለላሁ ከሱ ውጭ ሌላ በእውነት የሚመለክ አምላክ የለም ብሎ ወልመላኢከቱ መላእክቶችን መሰከሩ፣ ወኡሉል ዒልሚ የእውቀት ባለቤቶችን መሰከሩ መሰከሩ። እቺ ቃኢመን ቢልቅስት የሚለው ለአላህ ነው የምትመለሰው። አላህ በሐቅ ላይ ቆሞ በሐቅ ላይ ሆኖ አላህ ስብሓነሁ ወተዓላ መሰከረ ማለት ነው። ላኢላሃ ጌታ የለም። አሁን አላህ ይሄ እንደገና ሁለተኛ ተአኪድ ነው ትክራር የተደረገበት ምክንያት አሁንም አላህ ስብሓነሁ ወተዓላ ነገሩ በትክክል አሁን ሰዎች እንዲረዱት ያደረገው ላኢላሃ አሁንም ሌላ የሚመለክ የለም ኢላሁ ከሱ ውጪ አልዓዚዙ አሸናፊና አልሐኪሙ ጥበበኛ የሆነ ጌታ ከሱ ውጪ የሚመለክ በእውነት የለም ብሎ ደግሞ አላህ ስብሓነሁ ወተዓላ መሰከረ። ይህ እንግዲህ ምንድን የሚያመላክተው አላህ ስብሓነሁ ወተዓላ ከሱ ውጪ በትክክል የሚመለክ ነገር እንደሌለ እሱን የሚያውቁ ማንም አዋቂዎች ናቸው። ያላወቀ ሰው የማያውቁት ሀገር አይነት እንደሚባለው የማያውቀው ሰው ዝም ብሎ ያዳክራል፣ ውስጥ ገብቶ ማዳከር ነው። የሚያገል ካወቀ ሰውየው በትክክል መስክሮ በተግባር ያውያል ስራ ይላል ማለት ነው። ወማዕናሃ የዚህ እንግዲህ ላኢላሃ ኢለላህ የምትለው ፍቿ ትርጉሙ ማለት ነው ላ ማዕቡድ የሚመለክ የለም ቢሐቅን በእውነት የሚመለክ የለም ኢለላህ ከአላህ ውጪ። በእውነት የሚመለክ የለም ሲባል በውሸት ብዙዎች አሉ። በውሸት ብንመለከት ምድር ውስጥ ሰማይ ውስጥ ይመለካሉ። ነቢያቶችን የሚያመልኳሉ፣ መላእክቶችን የሚያመልኳሉ፣ ሰዎችን ጅኖችን የሚያመልኳሉ፣ ድንጋይን የሚያመልካሉ፣ ፀሐይን የሚያመልካሉ። ስለዚህ በውሸት የሚመለኩ አሉ። ግን በእውነት ከአንድ አላህ በስተቀር ሌላ ትክክል የሚመለክ ጌታ የለም ማለት ነው። ይሄ ነው ትርጉሙ። እሱ ይላል እዚህ ጋር ላኢላሃ ሲል አለ። ላኢላሃ የምትለው ናፊ ናት፣ የምታጠፋ ናት፣ ደምሳሽ ጀሚዐን ሁሉንም ማ ዩዕበድ የሚመለክን ሁሉ ትደመስሳለች። ሚን ዱኒላሂ ከአላህ ውጭ የሚመለክን አምልኮቶችን ሁሉ የምትደመስስና የምታጠፋ ናት። ቃሏ ላኢላሃ ሲል በእውነት የሚመለክ ነገር የለም፣ አጠፋ፣ ደመሰሰ። ኢለላህ ኢስባት ሙስቢተን የሚያስገኝ ሆነ። ማንም የሚያስገኘው አልዒባደተ አምልኮትን ሊላህ ለአላህ። አሁን መጀመሪያ ላኢላሃ አጠፋ፣ የሚመለክ ነገር የለም ሲባል በተግባርም በንግግርም በእምነትም ሰውየው የሚመለክ የለም ሲል ሶስት ማሟላት አለበት። አንድ በተግባር፣ ሁለት በልብ ማመን፣ ሶስተኛ በምላስ ላኢላሃ ኢለላህ ሙስቢተን ማስገኘት አለበት። ላኢላሃ ብቻ ብሎ ከቀረ ይሄም ምን ሆነ? ካፊር ሆነ። ላኢላሃ ብሎ ከቆመ ዋጋ የለው። ኢለላህ ሙስቢት አስገኘ። መጀመሪያ ላኢላሃ ናት፣ የሚመለክ የለም። ኢለላህ ከአላህ ውጭ ሙስቢተን የሚያስገኝ ሆኖ ነው። ጋር ኢለላህ የምታስገኝ ናት። አልዒባደት አምልኮት እቺ ቃል ታስገኛለች። ዋሕድላህ ለአላህ ብቻ፣ ዋሕደሁ ለሱ ብቻ ማለት ዋሕደሁ እሱ ብቻ አንድ አድርጎ ማምለክ እንዳለበት ታስገኛለች። ላሸሪከ ለሁ አጋር ሳይኖረው ፊ ዒባደቲሂ በአምልኮቱ ውስጥ ፊ ዒባደቲሂ በአላህ አምልኮቱ ውስጥ አጋር የለው ብሎ መመስከርን ታስገኛለች። ከማ አነሁ አላህ እኮ እንደሆነው ላሸሪከ አጋር እንደሌለው ሁሉ ለሁ ለሱ ፊ ሙልኪ በንግስና ውስጥ አላህ በንግስናው በስልጣኑ ውስጥ አጋር እንደሌለው ሁሉ በአምልኮቱ ውስጥም አጋር የለው ሱብሓነሁ ወተዓላ። እቺ ኢለላህ የምትለው ይሄ ነው የምታስገኘው። አላህ ሱብሓነሁ ወተዓላ በምድር ላይ በሰማይ የሚመለከው ብቸኛ ጌታ እሱ ብቻ ነው፣ እሱ ብቻ ነው። ላሸሪከ ለሁ አጋር የሌለው። እንደዚሁም ደግሞ በአምልኮቱ ውስጥ አላህ ስብሓነሁ ወተዓላ የሚጋሪ ተጋሪ የለውም። ልክ በስልጣኑና በንግስና ውስጥ ተጋሪ እንደሌለው ሁሉ ብሎ መመስከር ይህን ታትዝናለች። የሸሂደ አላሁ አነሁ የምትለው አንቀጽ ማለት ነው። ስለዚህ እንግዲህ በተግባር ማወቅ በእያንዳንዳችን ግዴታ ላኢላሃ ኢለላህ የምትለው ማዕና ማወቅ አለበት ማለት ነው። ይቻላል።